ከኢሉሚናቲዎች የባሱ የሰይጣን አምላኪ ማህበሮችን ላስተዋውቃችሁ። ዘ ቦሄሚያን ክለብ ይባላሉ። ምናልባት ሰምታችሁት ይሆን አላውቅም። እውነተኛ ታሪክ ነው፣ ማረጋገጫ እንደ ኢሉሚናቲ ኢቭን በወሬ ደረጃ ወይም ደግሞ ባሉባልታ ሳይሆን በማረጋገጫ የተያዘ እውነታ ነው። እንግዲህ ዘ ቦሄሚያን ክለብ በ1887 በሳን ፍራንሲስኮ ውስጥ የተመሰረተ ማህበር ሲሆን መጀመሪያ ላይ ሲመሰረት በጥቂት ባለሀብቶች ብቻ እንዲሁ ሴክሬትሊ ወይም ደግሞ በሚስጥር ነበር የሚገናኙትና የሚያወሩት ማለት ነው። ከዛ ግን ይሄ ነገር እየሰፋ ሄደና ትልልቅ ፕሬዝዳንቶች፣ ቢሊዮነሮች የሚገኙበት በሚስጥር የሚገናኙበት ማህበር ሆነና በአመት አንዴ ከሳምንት ወይ ከሁለት ሳምንት በላይ ተሰብስበው ያሳልፋሉ። ካሊፎርኒያ ውስጥ ሬድ ፎሬስት የሚባል ቦታ ጫካ ውስጥ ማለት ነውና የራሳቸው የሚገርም ቦታ ምናምን አዘጋጅተው እና ያ ነገር እንዳሉ ባልታ አሜሪካውያን ነዋሪዎች ላይ ይወራ ነበር። ታዲያ እነሱ ያልፈለጉት ወይም ደግሞ እነሱ ያልጋበዙት ሰው እዛ ቦታ ላይ አይገኝም። ፎቶ ማንሳት፣ ጋዜጠኛ ምናምን መገኘት አይችልም እዛ ቦታ። ግን በ1989 ፊሊፕ ዊስ የተባለ ጋዜጠኛ እንዳጋጣሚ የተጋበዘ መስሎ በጣም ረጅም ጊዜ ሲያጠናቸው ቆይቶ ዝም ብሎ ይገባል ማለት ነው። ከዛ ለ7 ቀናት እዛው ውስጥ ቆየና እዛ ቆይቶ ሲወጣ ያው ፎቶ ማንሳት ምናምን ስለማይፈቀድለት ካፕቸር አላደረገም። አንዲት ፎቶ ብቻ አንስቷል፣ ሳክሪፋይስ ሲያቀርቡ ማለት ነውና ተሰብስበው በጣም ትልልቅ የአሜሪካን ፕሬዝዳንቶች፣ የቀድሞ ፕሬዝዳንቶች፣ ትልልቅ ከተለያዩ ከአፍሪካ ሀገራት ምናምን ትልልቅ ባለስልጣኖች ተሰብስበው እዛ ቦታ ላይ ኖርማል ስብሰባ ነበር እሱ ራሱ የመሰለው። ነገር ግን በመጨረሻው ቀን በሰባተኛው ቀን ከ40 ጫማ በላይ የሚያክል የጉጉት ሐውልት ላይ ተሰብስበው ሻማ አብርተው መስዋዕት ሲያቀርቡ እንደተመለከተ ራሱ ወጥቶ ከዛ ጋዜጣዊ መግለጫ ጽፏል ማለት ነው። ነገር ግን ሪል ፕሩፍ ወይም ደግሞ ምንድነው ይሄ ዲናያቢሊቲ ያለው ማስረጃ ማቅረብ ስላልቻለ ያ ነገር እስካሁን ድረስ እንደ ኮንስፓይሬሲ ነው የሚወራው ማለት ነው። እና እንግዲህ ዘ ቦሄሚያን ክለብ ነው ተብሎ የሚጠሩት ስቲል እስካሁን ድረስ እዛው ቦታ ላይ ሴኩሪቲ በጣም የበዛበት ቦታ ነው። ማንም ሰው መሄድ አይችልም። እንግዲህ አውሮፓውያን ሚስጥራቸውን በግልጽ አይገባቸውም እያሉ ይመስለኛል ፊታችን ላይ ያሳዩናልና እስኪ ይሄንን ደግሞ አለባበስ ተመልከቱትና ሚስጥሩን ላጋራችሁ። ይቺ ሴት እንግዲህ ማዶና ትባላለች፣ ታቋታላችሁ ብዬ አስባለሁ። እና ይሄንን አለባበስ እንግዲህ የለበሰችው ሜት ጋላ ላይ ሜት ጋላ ፕሮግራም ላይ ማለት ነውና ተመልከቱት። የሆነ ዊርድ የሆነ ነገር አለው አይደል? ቀሚሶቿን የያዙ ብዙ ሰዎች አሉ፣ በእጇ ጥሩምባ ይዛለች ምናምን። እሺ ይሁን፣ ብዙ ሰው ስለማይገባው አልተረዳውም ነበር። ግን ላስተዋውቃችሁ፣ ይሄንን ስዕል ተመልከቱት። እንግዲህ ይሄ ስዕል በ1945 እንደ አውሮፓውያን አቆጣጠር ሊያኖራ በተባለች ሴት ሳሊ የተሳለ ስዕል ነውና እንግዲህ ሳሊዋ ኖርማል ሳሊ አይደለችም። ብዙ ዊርድ የሆኑ ነገሮች ወይም ደግሞ ውስብስብ የሆነ ካራክተር ያላት ሴት ነች። ሰይጣናዊ በሆኑ መንፈሶች የምታምን ሴት ነችና እንግዲህ የስዕሉ መጠሪያ ዘ ቴምፕቴሽን ኦፍ ሴንት አንቶኒ ይባላል። እንግዲህ ስዕሉን ላስረዳችሁ። ይሄ ስዕል እንግዲህ ተመልከቱት ምን ያክል እንደሚመሳሰል። ስዕሉ ላይ ያለችው ሴትና እዚህ ጋር ማዶና ያደረገችው ሁሉ ነገሩ ተመሳሳይ ነው። ምንድነው ታዲያ ስዕሉ የሚገልጸው ካላችሁኝ እንግዲህ ዳር ላይ እንደዚህ እንደምትመለከቱት እንስራ የሚመስል ነገር ውሃ ያፈሰሰች ያለችው ሴት ዊች ወይም ደግሞ ጠንቋይ ነችና ከጎኗ ደግሞ የተቀመጡ በጎች አሉና እነዛ ሳክሪፋይስ የሚደረጉ በጎች ናቸው ወይም ደግሞ ለመስዋዕትነት የቀረቡ በጎች ናቸው። እና እንግዲህ የሚፈሰው ውሃ ይመጣልና እዚህ ጋር ሴቶች ቀሚሷን ይዘውላት ጥሩምባ ይዛ ሰርክል የሚያደርጓት ሴት ደግሞ አለች። መሃል ላይ ያለችው ልክ እንደ ሙሽራ ወይም ደግሞ ሳክሪፋይሱ የሚካሄድላት ሴት ያቺ ሴት ነች ማለት ነው፣ መሃል ላይ ያለችው። እና ከጎን እነዛ የያዙላት የሥነ ሥርዓቱ ታዳሚዎች ናቸው። እና እንግዲህ እዚህ ጋር ደግሞ ትልቅ ጃይንት የሆነ ነጭ የሆነ ሰይጣን የሚመስል መንፈስ አለና ከጀርባው ደግሞ ትክክለኛው ሰይጣን አለና የሚያሳየው ሰይጣኑ ትክክለኛ መልኩን እንደማይገልጽ ነውና አጠቃላይ የፔንቲንጉ መልእክት
የሆነች ለፕሮግራም የፈለገች ሴት የሆነ ነገር ለማግኘት ሳክሪፋይስ ስታደርግ ነውና እንግዲህ እዛ ፕሮግራም ላይ ወይም ደግሞ ሜት ጋላ ላይ ማዶና ያደረገችውም ተመሳሳይ ነው። ተወቻላል ሪቹዋል እያደረጉ ነው። ያንን ነገር በግልጽ አይገባቸውም ብለው ደግሞ ለኛ ዘመናዊነት አስመስለው ያቀርቡልን ነውና ሌትስ ዌክ አፕ ለማለት ነው። እንግዲህ ሁላችሁም ዩቲዩብ አካውንቴ ላይ እየገባችሁ ሰብስክራይብ አድርጉ። እንግዲህ ቪዲዮ ከዚህ በፊት ሰርቼላችሁ ቲክቶክ አጥፍቶብኛልና ሁላችሁም መጀመሪያ ቪዲዮን ከማየታችሁ በፊት ኮፒ ሊንክ እና ሼር እንድታደርጉልኝ በደንብ እፈልጋለሁ። እና ወደ ቪዲዮ ይሄ የምትመለከቱት እንግዲህ የአሜሪካን $1 ነው እና ምልክቱን በደንብ ተመልከቱልኝ እዚህ ጋር ያለው ማለት ነው። እንግዲህ ይሄ ምልክት ታውቁታላችሁ የኢሉሚናቲ ነው። ነገር ግን ትኩረት እንድታደርጉልኝ የፈለኩት ፒራሚዷ ላይ ያለችው ጽሑፍ ነው። አንዊት ኩፕቲስ ይላልና እንግዲህ አንዊት ኩፕቲስ ምን ማለት ነው? ወይም ደግሞ አንዊት ኩፕቲስ ትርጉሙ ምንድነው ስንል ይሄው ጥንታዊ የላቲን ቃል ሲሆን ዓላማችን ተሳካ ማለት ነው። ጎግል ላይ ገብታችሁ ሁላችሁም ማግኘት ትችላላችሁ። ዓላማችን ተሳካ ማለት ነው። ነገር ግን እነማን ናቸው ዓላማቸው የተሳካው ወይስ ደግሞ የትኛው ዓላማቸው ነው የተሳካው የሚለውን ደግሞ ላሳያችሁ። ይሄው ጎግል ላይ ግቡና ፋውንደር ኦፍ ዶላር ስትሉ የዶላር ባንክ ባለቤት ወይም ደግሞ ዶላር ባንክን የመሰረተው ሰው ይሄ ሰው ነው፣ ቻርልስ ኮልተን ይባላልና ነገር ግን ቻርልስ ኮልተን ማን ነው ወይም ደግሞ ዓላማውስ ምንድነው የሚለውን ከማሳየቴ በፊት ቻርልስ ኮልተንን ባክግራውንዱን ማጥናት ይኖርብናልና ተመልከቱት። ቻርልስ ኮልተን የሴንት ፒተርስ ኤጲስቆጶሳል ቸርች ፕሬዝዳንት ወይም ደግሞ መስራች ነበረ ማለት ነው። ነገር ግን ቸርቹ ኖርማል ቸርች አይደለም ማለት ነው። ይሄው ቸርቹ ሎጎአቸው ይሄ ነው። ራሳችሁ ገብታችሁ ማግኘት ትችላላችሁ። የፌስቡክ ሎጎአቸው ወይም ደግሞ ምንድነው ባነራቸው ይሄ ነው። እንግዲህ የተዘቀዘቀ መስቀልና ሁለት ቁልፎች ነው የሚታይ። እንደዚህ አይነት ቤተክርስቲያን አይታችሁ ታውቃላችሁ? ስለዚህ የዚህ ሰው ዓላማ ምንድነው? የዶላር ዓላማ ምንድነው የሚለው እስኪ እናንተ ደግሞ የተሻለ ሪሰርች ስሩበት። እኔ በቻልኩት ይሄን አምጥቼላችኋለሁ እና በደንብ ኮፒ ሊንክ ሼር እንድታረጉልኝ አሁንም እንዲጠፋብኝ አልፈልግም ይሄ ቪዲዮ። ይመቻችሁ። ይህንን መጽሐፍ ያነበቡት ሰዎች በጠቅላላ ሙተዋል። ሁላችሁም ሼር ሪፖስት እያደረጋችሁ ለብዙ ሰው አዳርሱት ቪዲዮ። መጽሐፉ ሻምስ አልማሃሪፍ ይባላል። መጽሐፉን የጻፈው ሰው ደግሞ አህመድ አልአቡኒ በመባል ይታወቃል እና መጽሐፉም የተጻፈው በ17ኛው መቶ ክፍለ ዘመን ሲሆን አህመድ አልቡኒ የተባለው ይሄ ሰው በጥንቆላና ከጥልቁ ዓለም ከመናፍስቶቹ ጋር በመገናኘት ነበር የሚታወቀው እና ይሄንን መጽሐፍ ሲጽፍም እንዴት ከመናፍስቶቹ ዓለም ጋር መገናኘት እንደሚቻል የሚያብራራ ማኑዋል መጽሐፍ ነውና አንድ ሳውዲ አረቢያ ውስጥ የሚኖር ቢን ኦማር የተባለ መጽሐፍ ማንበብ የሚወድና መጽሐፎችን ለፋን የሚያነብሰው ነበርና እንዳጋጣሚ ሆኖ ይሄ ሰው እንደ ቀልድ አይቶት ይሄንን መጽሐፍ ያነባዋል ማለት ነው። መጽሐፉ ላይ እንዴት መናፍስትን ወይም ደግሞ የሴት ሰይጣንን ማግባት እንደሚቻል የሚተነትን ክፍል አለውና ይሄ ሰው እንደ ቀልድ አይቶት ይሄንን እየሳቀ ያነባዋል ማለት ነው። ይሄንን መጽሐፍ አንብቦ በጨረሰ በቀጣዩ ቀን ከተኛበት ከጎኑ ላይ የሚተነፍስ የትንፋሽ ስሜት ጀርባው ላይ ይሰማዋልና በሁለተኛው ቀን ደግሞ እግሩን የሆነ ሰው የነካው መስሎት ይነቃል ማለት ነው እና በሶስተኛው ቀን ግን ክሊርሊ ድምጿን በደንብ ሰምቶታል ማለት ነው። ይሄው ያላወቀው ነገር መናፍስት ጋር ትዳር ወይም ደግሞ ጋብቻ ፈጽሟል ሳያውቀው ማለት ነው። ይሄ ከሆነ ከ5 ዓመት በኋላ አንዲት ቆንጆ ሴት ይተዋወቅና በፍቅር ብዙ ጊዜ ከቆዩ በኋላ ሊጋቡ ይወስናሉ ማለት ነው። ነገር ግን ትዳሩ ወይም ደግሞ ጋብቻው ከመፈጸሙ 1 ሳምንት ቀደም ብሎ 3 የመኪና አደጋዎች ይከሰቱና ሊያገባት የነበረችው ሴትና ሙሉ ቤተሰቦቿ ያልቃሉ ወይም ደግሞ ይሞታሉ ማለት ነው። ከዛ በፊት ደግሞ ሳያውቁ ያነበቡ 3 ሰዎች እንደዚሁ በተመሳሳይ እንደሞቱና ህይወታቸው በአሳዛኝ ሁኔታ እንዳለፈም አፈ ታሪክ ይነገራል ማለት ነው እና ሙሉ መጽሐፉ በአረበኛ ነው የተጻፈው። ደግሞ በ19ኛው መቶ ክፍለ ዘመን ላይ ደግሞ ጆሃን ቮልድሞንት በተባለ የእንግሊዛዊ ጸሐፊ ተተርጉሞ ተጽፏል።
በሚገርም ሁኔታ ይህንን መጽሐፍ ተርጉሞ የጻፈ ሰው በተመሳሳይ ሁኔታ በመኪና አደጋ ነው የሞተውና መጽሐፉን የሚገርመው ነገር በቀላሉ ማግኘት ይቻላል። ዳርክ ዌብ ላይና አንዳንድ የኢንተርኔት ዌብሳይቶች ላይ ይገኛል እና የማንበቡ ዕድል ቢገጥማችሁ እንዳታነቡት። ጥቂት ጊዜ በኋላ ሁሉም ሰው ስራ ያጣል። ምን ለማለት ፈልጌ መሰላችሁ? እንግዲህ አሁን ላይ ሁላችንም እየተመለከተነው እንዳለው ኤአይ ወይም ደግሞ የኤአይ ሲስተሞች የብዙ ሰዎችን ስራ ወይም ደግሞ ብዙ ስራዎችን ቀላል እያደረጉና እየሰሩ እንደሆነ ይታወቃል። ለምሳሌ በእኛ ሀገር እንኳን ብንሄድ ዘፋኞችን ለምሳሌ ይኸው እንደምትመለከቱት እንደነዚህ አይነት የኤአይ ሙዚቃዎች የሙዚቃውን ኢንዱስትሪ እያበላሹትና ብዙ ቪው እያሳጡት እንደሆነ ይታወቃል። በፊልም ኢንዱስትሪውም ይኸው እንደምትመለከቱት እንግዲህ ይሄ ገና ጅማሬው ነው። ስለ ኒውራሊንክ ደግሞ ላስተዋውቃችሁ። ይሄንን ቪዲዮ እንግዲህ ሰሞኑን አይታችሁት ሊሆን ይችላልና ይሄ ሰው እንግዲህ እንደሚለው ኒውራሊንክ ወይም ደግሞ ይሄ አእምሮ ላይ ማይክሮቺፕ እንደተገጠመለትና ስማርት ወይም ደግሞ ብልጥ እንዲሆን እንዳደረገው እየተናገረ ነው። እንግዲህ በአእምሮዬ ተራራዎችን ማዘዝ ይችላል ነው የሚለው እንደ ሰውየው ክሌም። ነገር ግን እንግዲህ ሰውየውን ትክክለኛ ይሁን አይሁን ማግኘት አልቻልኩም። ነገር ግን 2024 ላይ ኖላንድ አርባ የተባለ ወይም ደግሞ ይሄ ሰው ኒውራሊንክ በትክክለኛ እንደተገጠመለት እናውቃለን ወይም ደግሞ ይታወቃልና እንግዲህ የሚለውን ስሙት። ይሄ ሰውዬ So what can you show us that as a demonstration of what you can now do? Here we go. This is the Link app. This is how I control everything. This is the app that they've uploaded onto my computer that lets me control the cursor. This is my devotional that I've been reading all the time, every day. And then this is me playing chess. So wait a minute, you're moving the cursor, Nolan, just by thinking about where you want it to go, or is it your eyes? No, it's just me thinking about wherever I want it to go. ሰማችሁት? ይሄ ሰውዬ በአእምሮ ጀስት በቃ በማሰብ ብቻ አእምሮ ላይ በማሰብ ኮምፒውተሩን ማዘዝ ይችላል ማለት ነው። የፈለገውን ይሄንን ፎልደር ጋር ግባ ብሎ አእምሮ ላይ ሲያስብ ኮምፒውተሩ የታዘዘውን ያደርጋል ማለት ነው። እንግዲህ አስቡት ይሄን ያክል እንግዲህ ያው ኒውሮሊንክ የኢላን መስክ ግኝት እንደሆነ ይታወቃልና እንግዲህ ይሄ ነገር በጣም አድቫንስድ በሆነ ሁኔታ ደግሞ አሁን እየተሰራ ነውና ቀጣይስ ደግሞ ምንድነው?